ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው አከ አኩመ ኔጋቲቭ ወይም አሉታዊ ሀረጎችን in the past time and in the present time ቦዝ ማለት ነው ለመመስረት እንዴት እንደምንጠቀምበት እናያለን። ስለዚህ ከዚህ አንፃር ኔጌቲቭ ሲደረግ እንዳ አከ አኩመ እንደ ነው ብለን ያየነው አይደለ? እንዳ እንዳይሆን እንዳንሆን እንደማልሆን እንደዚህ አይነት አሉታዊ ትርጉም ያላቸው ሀረጎችን በአፋን ኦሮሞ እንዴት መመስረት እንደሚያስችለን ዛሬ በፎርሙላው ነው የምንጀምረው። አከ አኩመን የያዙ አሉታዊ አገላለጽን የሚገልጹ የአፋን ኦሮሞ ሀረጎችን in the present time and in the past time ፎርሙሌት ለማድረግ የምንጠቀመው ፎርሙላ ቢኤም ሲደመር አከ ወይም አኩመ ሲደመር ሂን ሲደመር ጂ ቱ ኤን ነው የሚሆነው ማለት ነው። ቢኤም በመቃ ማለት ነው። ፕሮናውን ተውላጠ ስም ማለት ነው። አኒ ኑቲ ኢሲን አቲ ኢሳን ኢኒ ኢሼን ማለት ነው። አከ አኩመ ሲደመር ሂን አከ አኩመ ሂን እንዳ የሚለውን ትርጉም እንዳ ሳይሆን እንዳ ኔጌቲቭ ኮኖቴሽን ኖሮት ነው የምንጠቀመው። ጂ ቱ ኤን ማለት ደግሞ the simple past tense form of a given አፋን ኦሮሞ root verb with respect to ኑቲ ማለት ነው። ቢኤም በመቃ ማለት ነው። ጂ2 with respect to ኑቲ ማለት ነው። በምሳሌ እንመልከት። ኦኬ እንግዲህ ምሳሌያችን ፎርሙላውን እናስታውስ። ቢኤም ሲደመር አከ አኩመ ሂን ሲደመር ጂ2 ትርጉም በሚለው ስር ቀጥለን የምንመሰረታቸውን ሀረጎች ትርጉም ትመለከታላችሁ። ቢኤም በሚለው ስር ተውላጠ ስሞችን ታያላችሁ። አኒ ኑቲ ኢሲን አቲ ኢሳን ኢኒ ኢሼን ቢኤም በመቃሌ ማለት ነው። በመቃሌ ተውላጠ ስሞች ማለት ነው። ስለዚህ አከ አኩመ ሂን ጂ2 ለሚለው በፐርፕል መደብ በቀይ የተጻፈው አከ ሂን ኮንስታንት ነው። ታኔ እንግዲህ ታኔ ተኡ ከሚለው ግስ የተወሰደ ጂ2 ነው። ጂ2 ማለት the simple past tense form of the verb with respect to ኑቲ ማለት ነው። አሁን የወሰድነው verb root verbu ተኡ ነው። simple past tense form of the verb ተኡ with respect to ኑቲ ታኔ ነው የሚሆነው። ስለዚህ እኔ እንዳልሆንኩ እንደማልሆን እኛ እንዳንሆን እንዳልሆነን እንደማንሆን እናንተ እንዳትሆኑ እንዳልሆናችሁ እንደማትሆኑ አንተ እንዳትሆን አንቺ እንዳትሆኚ አንተ እንዳልሆንክ አንቺ እንዳልሆንሽ አንተ እንደማትሆን አንቺ እንደማትሆኚ እነሱ እንደማይሆኑ እነሱ እንዳልሆኑ እንደማይሆኑ እሱ እንዳይሆን እሱ እንዳልሆነ እሱ እንደማይሆን እሷ እንዳትሆን እሷ እንዳልሆነች እሷ እንደማትሆን በሙሉ በአማርኛ የነገርኳችሁን አይነት አገላለጾች ለሁሉም አንድ ስቴትመንት ነው የምንጠቀመው። አከ ሂን ታኔ this is very amazing እውነት ለመናገር ማለት ነው። ይህ ሁሉ በትርጉም በሚለው ስር የተጠቀሰውን የአማርኛ አሉታዊ አገላለጽ እንዳ ያለበት አገላለጽ አከ ሂን ታኔ በሚል አንድ የአፋን ኦሮሞ ስቴትመንት እንገልጸዋለን ማለት ነው። this is amazing really። ስለዚህ ለሁሉም አከ ሂን ታኔ ነው የምንለው። እንዴን ለእያንዳንዱ መሆኑን የምናውቀው በምንድን ነው? በፕሮናውኑ ነው ማለት ነው። አኒ አከ ሂን ታኔ እኔ እንዳልሆንኩ እንደማልሆን። ኑቲ አከ ሂን ታኔ እኛ እንዳንሆን እንዳልሆንን እንደማንሆን። ኢሲን አከ ሂን ታኔ እናንተ እንዳልሆናችሁ እንዳትሆኑ እንደማትሆኑ። አቲ አከ ሂን ታኔ ይሄ ደግሞ ለአንተ ላንቺ የሚገለጽ ነው። አንተ እንዳትሆን እንዳልሆንክ እንደማትሆን ላንቺም በተመሳሳይ። ኢሳን አከ ሂን ታኔ እነሱ እንዳይሆኑ እንዳልሆኑ እንደማይሆኑ። ኢኒ አከ ሂን ታኔ እሱ እንዳልሆነ እንዳይሆን እንደማይሆን። ኢሼን አከ ሂን ታኔ እሷ እንዳትሆን እንዳልሆነች እንደማትሆን። ለሁሉም ተመሳሳይ ነው። እንግዲህ በአረንጓዴ ቀለም የተጻፈው ቫሪያብል ነው። ተኡ ወሰድን። ለምሳሌ ሌላ ግስ መውሰድ ትችላላችሁ።
ዴሙን ብትወስዱ ለምሳሌ ዴሙ መሄድ ነው። ስለዚህ እኔ እንዳልሄድኩ እንደማልሄድ በተመሳሳይ ለሌሎቹም ተመሳሳይ ሀረጎችን ለመፍጠር ምን ታደርጋላችሁ? ዴምኔ የሚለውን ትወስዳላችሁ። ቢኮዝ the simple past tense form of the verb ዴሙ with respect to ኖቲ ዴምኔ ነው ማለት ነው። ስለዚህ ጂቶን ናችን with respect to ዴሙ ዴምኔ ይሆናል፣ አካይን ዴምኔ ይሆናል ማለት ነው። እኔ እንዳልሄድኩ እንደማልሄድ እና ለሌሎቹም በተመሳሳይ ለመግለጽ ማለት ነው። በስቴትመንት አረፍተ ነገር እንመልከት። ኢሲን አማስ ሆጂ አካይን ጀልቀብኔ ነምበይከ አሁንም ስራ እንዳልጀመራችሁ አውቃለሁ። አካይን ጀልቀብኔ ግሱ ጀልቀቡ ነው። and then the simple past tense form of the verb ጀልቀቡ with respect to ኖቲ ጀልቀብኔ ስለሆነ እንዳልጀመራችሁ የሚለው አካይን ጀልቀብኔ ይሆናል ማለት ነው። ኢሳን ኤባቦዳ ሆጂ አካይን አርገኔ ነቲ ሂመኒሩ ከተመረቁ በኋላ ስራ እንዳላገኙ ነግረውኛል። አካይን አርገኔ እንዳላገኙ አርገቹ ማግኘት ነው። አርገኔ እነሱ አገኙ እንግዲህ። ስለዚህ አካይን አርገኔ እያየን ያለናቸውን አይነት አሉታዊ ሀረጎች የሚጠቅስልን ይሆናል። አካይን አርገኔ እንዳላገኙ። ኢሼን ገሊጋአ አካይን አርገኔ ይብሲቴ በቂ ገቢ እንደማታገኝ ገለጸች። እንግዲህ እንደማታገኝ ይሄ ፕሬዘንት ታይም ነው። ግን ያው ለፕሬዘንትም ሆነ ፓስትም ሆነ አካይን ጂቶን ነው የሚሆነው ባለው መሰረት ገሱ አርገቹ ነው ማግኘት ዴን አካይን አርገኔ እንደማታገኝ ይሆናል ማለት ነው። እንዳላገኙ አሁን በተራ ቁጥር 2 ላይ እንዳላገኙ ፓስት ነው። ኦሬዲ አልፏል፣ ግን አላገኙ እንዳላገኙም እንደማታገኝም ፓስቱም ፕሬዘንቱም አካይን አርገኔ ነው የሚሆነው ማለት ነው። irrespective of the pronoun ማለት ነው። ኦቦሌሲ ኮጴ አካይን ቢኔ ቤኬራ ወንድሜ ጫማ እንዳልገዛ አውቄያለሁ። አካይን ቢኔ ግሱ ቢቱ ነው። እንዳልገዛ ፓስት ነው ይሄ። እንደማይገዛም ቢሆን አክቹአሊ አካይን ቢኔ ነው የሚሆነው ማለት ነው። እንደማይገዛ አውቄያለሁ፣ እንዳልገዛ አውቄያለሁ ተመሳሳይ ነው። ግን የተገለጸው ኦቦሌሲኮ ኮጴ አካይን ቢኔ ቤኬራ ወንድሜ ጫማ እንዳልገዛ አውቄያለሁ ይሆናል ማለት ነው። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ጊዜ እስከምንገናኝ ነጋቲ ነፍቱራ